ኮከበ ብሩህ ፀሐይ ዘልዳ ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ከውልደቱ እስከ ሞቱ ሁሉንም ከመጽሐፍ ያለን አሳጥረን እንመልከት። የስሙ ትርጓሜና ልደቱን ጀምር። ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሙ ልዳ በ277 ዓመተ ምህረት ጥር 20 ቀን ተወለደ። አባቱ ዞሮንቶስ ወይም አንስጣሲዮስ የልዳ መኳንንት ሆኖ ተሹሞ ይኖር ነበር። እናቱ ደግሞ ቱዎብስታ ወይም ደግሞ አቅሌሲያ ይባላሉ። ከቅዱስ ጊዮርጊስ ሌላ ማርታና ሲያ የሚባሉ ሁለት ሴት ልጆችን ወልዳለች። ጊዮርጊስ ማለት ኮከብ ብሩህ ሐረገወይ ፀሐይ ማለት ነው። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትም በሞላ ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤቱ ሀገር ሄደ። በቤሩት ድራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበር ሰማይቱ ድራጎኑን በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። የሰማዕትነት ተጋድሎ ደግሞ ወደ ፋርስ ቢመለስ ዱዲያኖስ 70 ነገስታት ሰብስቦ 70 ጣዖታት አቁሞ ሲሰግድ ሲያሰግድ ያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ ከሃዲውን 70 ነገስታት ፊት ክርስቲያን በመሆኑን በመመስከር የጌታችንን የመድኃኒታችን ኢየሱስ ክርስቶስን አምላክነት መሰከረ። ዱዲያኖስ ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ ከ10 አህጉር ላይ እሾምሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማት ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለ። በዚህ ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህን ከሃዲ እስክናሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ይፈጽምለት ዘንድ በመከራ ሁሉ ጽናት ሰጥቶታል። 3 ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሱበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይቻላቸው ናቸው። በመጀመሪያ ዱዲያኖስ በእንጨት ላይ ካሰቀለው በኋላ ስጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶት ሄዳሉ። ጌታችንም ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በ70 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ተፈወሰውና ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ ካለው በኋላ በመከራውም ሁሉ እርሱ እንደማይለየው ነገር ዱዲያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ ሰጠዋለሁ ብሎ አዋጅ አሳወጀ። አትናቴዎስ የተባለ መሰሪ አንዲት ላም በጆሮዋ ሲያንኩሻኩሽባት ለሁለት ተሰንጥቃ ስትሞት ለንጉሱ አሳየውና ቅዱስ ጊዮርጊስን እንዲያሸንፍ ምልክት አሳየ። ንጉሱም ያሸንፍልኝ ብሎ ደስ አለው። መሰሪውም ሆድ በጥብጦ አንጀል ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስለ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚህ ጊዜ ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስን መመለሱን አይቶ የቆመባት መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቶማስ በመንፈቅ መጥቶ አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ በጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አረፈ። ቅዱስ ጊዮርጊስ ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎ ድንጋይ ዘግቶበት አትሞበት ሄደ። ጌታችንም የተፈጨውን የቅዱስ ጊዮርጊስን ስጋ በእጁ ዳሶ ፈውሶታል። ወደ ከሃዲውም ንጉስ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሱም ዳግመኛ በብረት አልጋ አስቸንክሮ ከበታቹ እሳት ታነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ፈወሰው። ከዚህም በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን እጽ አድርቆ የደረቁትን ደግሞ አለመልሞ ከሞቱ 430 ዓመት የሆናቸውን ሙታን አስነስቶ አሳይቶታል።
ነገር ግን ንጉሱ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌላት መበለት የታሰስሩታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ ነበርና ፈወሰላት። መበለቲቷም ከነልጆቿ አጥምቋቸዋል። መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛም ንጉስ ዩልያኖስ ጭፍሮቹን በመንኮራኩር ፈሽታችሁ አጥንቱን ደብረ ኤድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹን የቅዱስ ጊዮርጊስን ስጋ በመንኮራኩር ፈሽተው ወስደው በተራራ ላይ ቢረጩት ስጋው ያረፈበት ሳር፣ ቅጠሉ፣ ደንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈሽተው በተራራ ላይ ስጋውን በትነው ወደ ንጉሱ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩን ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ቢጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንዲያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመስከር በሰማዕትነት አርፈዋል። ንጉሱም ዳግመኛ ቅዱስ ጊዮርጊስን በመንግስቴ ልሹምህ ለአጵሎን ስገድ ቢለው ቅዱስ ጊዮርጊስም ሊያሾፍበት በማሰብ እሺ ብሎ ወደ ንጉሱ ቤተ መንግስት ገብቶ የንጉሱ ሚስት ንግስቲቱን እለእስክንድርያን አስተምሮ አሳምኗታል። በነጋም ጊዜ ንጉሱ በአዋጅ ህዝቡን ሁሉ ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነው እና ኑ ተመልከቱ ብሎ ተናገረ። ቅዱስ ጊዮርጊስም የተሰበሰበውን ህዝብ መካከል አንድን ብላቴና ጠርቶ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል ብለህ ለጣዖቱ ንገረው ብሎ ላከው። ብላቴናውም ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚህም ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉሱና በሁሉ ሰው ፊት አምላክ አለመሆኑን ይልቁንም አሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትጠው አደረገው። ብላቴናውም ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚህም ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉስና በሕዝቡም ሁሉ ፊት አምላክ አለመሆኑን ይልቁንም አሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትጠው አደረገው። ይህንንም ታምር ያዩ ሁሉ ብዙዎች በጊዮርጊስ አምላክ አምናል እያሉ በጌታችን በኢየሱስ ክርስቶስ አመኑ። የንጉሱ ሚስት እለእስክንድርያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን በክፋቱ ተመልሶ እንዲያምን ብትለምነውና ብትመክረውም አልሰማት አለ። ይልቁንም ንጉስ በአደባባይ በሕዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በመሰየፍ ሰማዕትነት እንድትቀበል አደረጋት። ቅድስት እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሞት ስትለው እርሱም ደምሽ ጥምቀት ሆኖልሻልና እነሆ የክብር አክሊል እየጠበቅሽ ስለሆነ አይዞሽ ብሎ አጽንቷታል። በመጨረሻም ቅዱስ ጊዮርጊስ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳን ከተቀበለ በኋላ በ27 ዓመቱ በሚያዝያ 23 ቀን ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጀ። አንገቱን ሲቆረጥ ውሃ፣ ደምና ወተት ወጥቷል። ከስጋውም እጅግ ብዙ አስገራሚ ታምራት ተፈጽሞ ታይተዋል። የሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን።